ሰላም እንዴት ናችሁ? በጽሁፉ ላይ እንዳያችሁት ዛሬ የምናየው ፒናንት ፓተርን ነው የምናየው ማለት ነው። የፕራይስ አክሽን ውስጥ ያለ አንድ ፓተርን ነው። እዚህ ላይ ብቻ ቤዛ አድርገን ነው የምንመለከተው። ፒናንት ፓተርን ተጠቅመን እንዴት አድርገን ኢቨን ስሞል አካውንቶችን ሬዝ እናደርጋለን፣ እንዴት አድርገን ሻርፕ ኢንትሪዎችን ቴክ እናደርጋለን የሚለውን ነገር በምሳሌ ያሳያችኋለሁ ማለት ነው። እኔ ቴክ ባረኩት ትሬድ ተመስርቼ ነው ማሳያችሁ ማለት ነው። ለእኔ የሰራልኝን ነገር ነው ለእናንተ ማሳየው። በሪል አካውንት ነው ትሬድ ማድረገው። ዲሞ አድርጌ አላቅም። ዲሞ አላረግም ድሮ ካልሆነ በቀር ማለት ነው። ፎሬክስ ጀምር ካልሆነ በቀር አሁን ላይ በዲሞ አይደለም፣ ሁሉንም ነገር በላይቭ አካውንት ነው ማሳያችሁ። ስለዚህ ለእኔ የሰራልኝን ነው ለእናንተ ማሳያችሁ ማለት ነው። ይሄ የቢትኮይን ቻርት ነው። የ30 ሚኒት እና የዋን ሀወር ላይ ነው ቤዛ አድርጌ የገባሁት ማለት ነው። ከዚህ በፊት በቀደመው ቪዲዮ ላይ እንዳልኳችሁ ሜቢ ያላያችሁ ሄዳችሁ ማየት ትችላላችሁ። ትሬንድ ላይን ድሮ ስናደርግ ምንድን ነው አትሊስት 3 ዊኮችን መንካት አለበት ብያቸዋለሁ። ሌላው ደግሞ ቦዲውን መንካት የለበትም ብያቸዋለሁ። ትሬንድ ላይን ድሮ ስታደርጉ ዊክ የሆነውን ካንድል ብቻ ነው፣ ረጃጅሞቹን ካንድል ብቻ ነው መንካት ያለበት፣ ቦዲውን መንካት የለበትም ብያቸዋለሁ። ከዛ በመቀጠል ደግሞ 3 ዊኮችን አትሊስት መንካት አለበት ኮምፕሊት የሆነ ትሬንድ ላይን እንዲሆን ማለት ነው። አሁን እንደምትመለከቱት ፒነንት ፓተርን እየሰራው ነው። እቺ ፓተርን ምን አይነት ናት ካላችሁ እንደ ፍላግ አይነት እንደ ባንዲራ አይነት ፓተርን ናት ማለት ነው። የገባውትን እንትን ላርግላችሁ፣ ብሬክ ዳውን ላርገው ይሄኛውን ማለት ነው። ይኸው እንደምትመለከቱት ዋን አወር ላይ ብሬክ አውት አለ። ዋን አወር ላይ ብሬክ አውት አለ። 2 ፖዚሽን ነው ቴክ ያደረኩት እዚሁ ጋር ማለት ነው። ዋን አወር ላይ ብሬክ አውት አለ። ከዚህ በፊት እንዳልኳችሁ ብሬክ አውት ያደረገበት ካንድል ከትሬንድ ላይኑ በላይ ሆኖ ክሎዝ የሚያደርግ ከሆነ ሪል የሆነ ብሬክ አውት እንደሆነ እንረዳለን ብያቸዋል። ከዛ በመቀጠል ደግሞ ቀጣዩ ካንድል ቤሪሽ ይሆናል። ይሄ ግዴታ ነው። ሜይ ቢ አንዳንድ ጊዜ ካልሆነ በቀር ቤሪሽ ይሆናል። ከዛ ደግሞ ብሬክ አውት አድርጎ ወደ ፈለግንበት አቅጣጫ ይሄድልናል ማለት ነው። ነገር ግን ሪቴስት መጠበቅ አለባችሁ። አንዳንድ ጊዜ ካልሆነ በቀር ሪቴስት መጠበቅ አለባችሁ። ሜይ ቢ ደግሞ አንዳንድ ጊዜ ትልቅ ታይም ፍሬም ላይ ሰርታችሁ ለኢንትሪ ስሞል ታይም ፍሬም ላይ መጠቀም ትችላላችሁ ማለት ነው። አሁን እንደምትመለከቱት አሁን እቺ የታችኛውን ላወር ዊክ ስትመለከቱ ከትሬንድ ላይኑ በታች ሆኖ ክሎዝ አላረግም። ሜቢ ስቶፕ ሎስ አንተር ናት። እኔ ግን ስቶፕ ሎሴን ዝቅ አድርጌ ስላስቀመጥኩ የኔን ስቶፕ ሎስ አላገኘውም ማለት ነው። ነገር ግን በቃ ፌክ አውት ያደረገ ይመስላል። ከዛ በኋላ ተመልሶ ምን አለ ከትሬንድ ላይኑ በላይ ሆኖ ዘጋ። እሱን ነገር ቼክ ታደርጋላችሁ ማለት ነው። ቲፒ ልክ እንደዚህ ኢንሳይድ ትሬንድ ላይን ውስጥ የመጀመሪያ ቲፒ አርጋችሁ መውሰድ ትችላላችሁ። ከዛ በፊት ያለው ሙቭመንት ደግሞ እንደ ቲፒ ቱ አርጋችሁ መውሰድ ትችላላችሁ ማለት ነው። ያው ቲፒ ዋን እየሰራው ነው። ኦልሞስት እኔ የምፈልገው ቲፒ ጋር ደርሶልኛል። ከዚህ በላይ ብዙም አላፊ ሪስፖንሲቢሊቲውን ስለማልወስድ ዘጋዋለሁ ማለት ነው። ነገር ግን ትንሽ ላሳያችሁና ለምን ቴክ እንዳረኩት ሞር ስለዚህ ፓተርን አብራርቼ ለመናገር እሞክራለሁ። ፒነንት ፓተርን ማለት ምን አይነት ፓተርን ነው የሚለውን ነገር መጀመሪያ ልንገራችሁ። ፒነንት ፓተርን የኮንቲኒዌሽን ፓተርን ነው ማለት ነው። ያ ማለት ምንድነው? ለምሳሌ የባይ ሙቭመንት ከነበር ከዛ በፊት ወይ ደግሞ የሴል ሙቭመንት ከነበር ከዛ በኋላ ቮሊዩም በጣም ዝቅተኛ የሆነ ይሄዳል ማለት ነው። ዝቅተኛ የሆነ ቮሊዩም ይፈጠራል። ዝቅተኛ የሆነ ቮሊዩም ከተፈጠረ በኋላ ብሬክ አውት ሲያደርግ ነው እቺ ፓተርን የምትሰራው ማለት ነው። እቺ ፓተርን የምትሰራው ቮሊዩሙ ዝቅተኛ የሆነ ሲሄድ ኮንሶሊዴት እያደረገ ሲመጣ ፒነንት ፓተርን ይሰራልናል ማለት ነው። ልክ እንደ ባንዲራ አይነት ፓተርን ናት። ፍላግ እንደ ፍላግ ቡሊሽ ፍላግ እና ቤሪሽ ፍላግ የሚባሉ 2 እንትኖች አሉ። ያው እንዳልኳችሁ ዊክ የሆነውን ካንድል ብቻ ነው መንካት ያለበት። አትሊስት 3 ዊኮችን መንካት አለበት ብያቸዋለሁ። ልክ እንደዚህ ከሰራችሁ በኋላ ፒነንት ፓተርን መሆኑን ትረዳላችሁ ማለት ነው። ያው ግን ስለ ፒነንት ማወቅ ያለባችሁ ምንድን ነው የኮንቲኔሽን ፓተርን ሆኖ ላው ቮሊዩም የሚፈጠርበት ቦታ ነው ማለት ነው። ላው ቮሊዩም ከተፈጠረ በኋላ በጣም ማርኬቱ ደግሞ ሙቭ ማድረግ ሲጀምር ምንድን ነው ብሬክ አውት አደረገ እንላለን። ብሬክ አውት አድርጎ ሲሄድ ከዛ በኋላ ይቀጥላል ማለት ነው። በፊት የነበረውን አይነት ሙቭመንት ይቀጥላል። ኢቭን ተቃራኒ ሊሆን ይችላል ሙቭመንቱ ምናምን፣ ነገር ግን
በጣም ሙቭመንት ይኖረዋል ማለት ነው። በጣም ለረጅም ጊዜ ኮንሶሊዴት እያደረገ ከቆየ በኋላ ያንን ዞን ብሬክ አድርጎ ካለፈ በኋላ ቀጣይነት ይኖረዋል ማለት ነው። ልክ እንደዚሁ ማለት ነው። አሁን የ4 አወር ነው ኮንሶሊዴት የ4 አወር ካንድል ኮንሶሊዴት አድርጎ በጣም ብዙ ቆይቷል። ከዛ በኋላ ነው ብሬክ አውት አድርጎ ሄደው ማለት ነው። ስለዚህ ፒናንት የምንለው ፓተርን ሎው ቮሊዩም ሲፈጥር ነው ማለት ነው። ማርኬቱ ላይ የባይ ወይ ደግሞ የሴል ሙቭመንት ከተፈጠረ በኋላ የሚፈጥረው ኮንሶሊዴሽን ወይ ደግሞ ሎው ሙቭመንት ከዛ በኋላ የሚፈጠር ፓተርን ነው ማለት። ከዛ በኋላ ነው ቴክ የምናደርገው ይህን ፓተርን። ከታች ደግሞ እንደምትመለከቱት ሊኩዲቲዋን ግራብ አድርጓል። እታች ያለችዋን 4 አወር ላይ ያለችዋን ሊኩዲቲ ግራብ አድርጎ ነው የተመለሰው ማለት ነው። እንደ ተጨማሪ ኮንፊርሜሽን ይህን መጠቀም እንችላለን። ከዛ በኋላ ደግሞ ስሞል ታይም ፍሬም ላይ ብንሄድ ደግሞ ማርኬት ስትራክቸር ሽፍት እንዳደረገ ማየት እንችላለን። ልክ እንደዚህ ማለት ነው። እታችን መግባት ይችል ነበር፣ አላየሁትም። እታችን መግባት ይችል ነበር ቢኮዝ ሊኩዲቲ ግራብ የሚያደርግበት ቦታ ነው ማለት ነው። እነዚህ ከታች የምታዩቸው ረጃጅም ካንድሎች፣ ረጃጅም ማለትም ደግሞ ዊክ የሆኑ ካንድሎች ሊኩዲቲ ግራብ ያደረገበት ቦታ ነው ማለት ነው። በጣም በተሳካ ሁኔታ ነው ይሄ ትሬድ የሄደልን። ፒፕሱም ካልኩሌት ብታደረጉ ብዙ ፒፕስ ነው ራን ያደረገልን። ከ107,000 ወደ 109,000 ነው በቢትኮይን ነው። ካልኩሌት ማድረግ ትችላላችሁ። ብዙ ነው ሄደልን። በአንድ ፖዚሽን ወደ $20፣ 2 ፖዚሽን ነው ወደ $40 ምናምን ሄዶልናል። ሲምፕሊ ይሄን መስራት ችለናል በዚህ ፓተርን ማለት ነው። ይሄንን ፓተርን ለቢትኮይን ብቻ አይደለም ዴሪቭ ላይ ላሉ ሳይንቲቲክሶች መጠቀም ትችላላችሁ። ለጎልድን መጠቀም ትችላላችሁ። ለከረንሲም ለሁሉም መጠቀም ትችላላችሁ። እንደዚህ ደግሞ አካውንታችሁ ትንሽ ከሆነ ደግሞ እኔ የምመክራችሁ ዴሪቭ ላይ ሳይንቲቲክሶች አሉ፣ ቮላታይሊቲ ኢንዴክሶች አሉ፣ ጃምፕ ኢንዴክሶች አሉ። እነሱን ትሬድ ብታደርጉ ብዬ እመክራለሁ። ሊንክ ዲስክሪፕሽን ላይ ወይ ደግሞ ቻናላችን ላይ ገብታችሁ ታገኛላችሁ። የዴሪቭ ብሮከር ቬሪፊኬሽን አይጠይቅም። ዲፖዚት ለማድረግ ዊዝድሮ ለማድረግ ቬሪፊኬሽን ምናምን እንደዛ አይነት ነገር አይጠይቅም። እና ደግሞ ሚኒመም የሆነ እንትን የለም፣ ገደብ የለም። ዲፖዚት ስታደርጉ አንድ አድቫንቴጅ ነው። ዴሪቭ ብሮከር ላይ ገብታችሁ ትሬድ ማድረግ ትችላላችሁ። እና አሁን 30 ሚኒት ላይ የምትመለከቱት ምንድን ነው? ቼንጅ ኦፍ ካራክተር አድርጓል። በሌላ ወይ እንመልከተው ሲባል ማለት ነው ቼንጅ ኦፍ ካራክተር ነው ወይ ደግሞ ማርኬት ስትራክቸር ሽፍት አድርጓል ማለት ነው 30 ሚኒት እና 1 አወር ላይ። ያ ማለት ምንድን ነው? በሌላኛው በፕራይስ አክሽን ፒነንት ብሬክአውት ሲያደርግ ነው። በሌላ በኤስኤምሲ ወይ ደግሞ በአይሲቲ በሌላ ወይ ቼንጅ ኦፍ ካራክተር አድርጓል ማለት ነው። ፖዚሽናችንን ክሎዝ እናደርጋለን። $21 በአንድ ፖዚሽን ይበቃናል ማለት ነው። ቲፒ2 ደርሷል ማለት እንችላለን። በጣም ነው ሙቭ ያደረገው ማርኬቱ። ከዚህ በኋላ ሊመለስም ስለሚችል እንዘጋለን ማለት ነው። ፕሮፊታችንን ያው እንደምትመለከቱት እንደዚህ ፕሮፊት ሰጥቶናል። ይህንን ፓተርን ተጠቀሙት። ስለዚህ ፓተርን መረዳት ይጠቅማል ማለት ነው። ይህ አንዱ በፕራይስ አክሽን ትሬድ የምናደርግበት ወይ ነው ማለት ነው። ኢቨን ስሞል አካውንቶችን ሬዝ የምናደርግበት አንዱ ሜተድ ነው። በጣም ይሰራል። በጣም አኪዩሬት ነው። ነገር ግን ከእናንተ የሚጠበቀው እንትኑን አለመሳሳታችሁን እርግጠኞች መሆን አለባችሁ ፓተርኑን ስትሰሩ ማለት ነው። መልካም ቆይታ ይሆንላችሁ።